አንዳንድ ሰዎች ምንም በቃ በህይወቱ ምንም ሰርቶ ማያቅ በቃ ተወለደ ተማረ ቁጭ ብሏል በቃ ዝም ብሎ እና በህይወቱ የከሰረ የሚመስለው ሰው አለ። ኢየሱስ በ20 ዓመቱ ምን ነበር ንገሩ? በ27 ዓመቱ ምን ነበር? በ14 ዓመቱ ምን ነበር? አናቅምኛ። እርግጠኛ ይሆን ነው ግን አባቱ ከዮሴፍ ጋር ሚስማርና መዶሻ ይዞ ቤት የሚሰራ ሰው ነው የሚሆነው። ስለዚህ እዛ ሰፈር ከነበሩ ሰዎች ምንም የተለየ አይሆንም ማለት ነው። በ30 ዓመቱ ነው ኢየሱስን ያወቅነው። 12 ላይ አንድ ጊዜ መቅደሱ ሰምተናል። የተተረከልን አወላለዱ ነው። ከዛ በኋላ በ30 ዓመቱ ነው ቤተክርስቲያን 18 ዓመት ሙሉ ስለ ኢየሱስ ምንም አልተጻፈ። ስለዚህ ኢየሱስን ጠረጴዛ ሲሰራ ብታየው ተራሶ ሊመስል ይችላል። ዮሴፍን ለ13 ዓመት እስር ቤት ስታየው ሆነ ሰው ሚስት ደፍሮ የገባ ዱርዬ ሊመስል ይችላል። ዳዊትን በየስርቻው የምኑ ሳውልን ፈርቶ ሲሮራ ስታየው እግዚአብሔር ፐርፐዝ ያለበት ላይ መስል ይችላል። ኤርሚያስን ጉድጓዱ ስታየው መቼም ይሄ ሰው ይሆናል ብለን ማታስበው ሰው ሊሆን ይችላል። እንዳይመስልህ አሁን ተራሶ ብትሆን እሳቱ ሲመጣብህ መንጭቆ ያወጣ። ለምንድን ነው ካልጠፋ አባት እግዚአብሔር አብ አናጢ ቤት ያሳደገው ኢየሱስ? ህይወቱና ፍጻሜው መዶሻ ሚስማርና እንጨት ስለሆነ ነው። የሚሞተው በእንጨት ላይ በመዶሻ በሚስማር ስለሆነ እዛ ቤት ነው ማደግ ያለበት። ካልጠፋ ህልም ዮሴፍ ስንዴና የስንዴ ነዶ የሚያየው ለምንድን ነው? መጨረሻ ላይ ግብፅ ሀገር ሄዶ በስንዴ ነው ታሪክ የሚቀየረው። እያየው ያለው ህልም፣ እያደክበት ያለው ቤት፣ እያለፍክበት ያለው መከራ እግዚአብሔር ባንተ ሊሰራው ካለው ጋር የተገናኘ እንደሆነ ታውቃለህ። ዛሬ እግዚአብሔር ያጨባብጣል ከህልም ጋር። እግዚአብሔር ለምንድን ነው እንዲህ አይነት ሰፈር ውስጥ የሚያሳድገኝ? ካልጠፋ ቦታ እግዚአብሔር ለምንድን ነው እንደዚህ አይነት ሰዎች ጋር እንድኖር የሚያደርገኝ? ብራዘር ዴስቲኒ ያለው እዛ ጋር፣ እግዚአብሔር ያየልህ ነገር እዛ ጋር ነው ያለው። እግዚአብሔር አስፈንጥሮ የሚያስነሳ ቦታ እሱ ጋር ነው።